ይሄ የሐዋሳ ዩኒቨርሲቲ ነው። እንደምታዩት በጣም ያማረ ገጽታ ነው ያለው። እያንዳንዱ ነገር በእንክብካቤ ነው የሚያዘው። ዩኒቨርሲቲውም መናፈሻ ለማድረግ ብዙ ጥረት እየተደረገ ያለ ነው ይመስለው። ነገሮችን አስተካክለው ነው ያስቀመጧቸው። እንደምታዩት ገጽታው በዚህ ቀጥታ የሚታያችሁ ጠባብ መንገድ የተማሪዎች ወደ ላይብረሪ መሄጃ መንገድ ነው። ነገሮችን እንደምታያቸው እንግዲህ ሳሩና ገጽታው ሁሉም በሚያምር መንገድ ተቀምጧል። በተቻለ መጠን ዋና ዋና ቦታዎችን ለማሳየት እየሞከርኩ ነው። ፊት ለፊት የምታዩት ህንጻ የአስተማሪዎች ቢሮዎች የሚገኙበት ህንጻ ነው። እዚህ ጋር ደግሞ እንዲያመልጣችሁ የማልፈልገው ይሄ ከርቭ አለ። እንደዚህ አይነት ደስ የሚል ገጽታ ያለው ቦታ አለ። ወደ ውስጥ ገብተን ማየት እንችላለን። ይኸውላችሁ እንደምታዩት እንግዲህ ደስ የሚል ገጽታ ነው ያለው ውስጡ። ይኸው እነዚህ በዙሪያችን የሚገኙት ቢጫ አበባ መሰል ነገሮች እንግዲህ ደስ ይላሉ። ነገሮች እንደዚህ ናቸው። ጽታው እንደምታዩት ይሄም ከርቭ አለ። እንደዚህ አይነት ከርቮች በብዛት ነው የሚገኙት ዩኒቨርሲቲ ውስጥ። ቁጭ ብሎ ለማንበብም ሆነ ለመጫወት በጣም የሚመች ነገር አለው። እነዚህ የመማሪያ ክላሶች ናቸው። ቀጥታ የሚታያችሁ ደግሞ ዶርም ነው። ዋይት ሃውስ ይባላል። የኢንጂነሪንግ ተማሪዎች ዶርም ነው። በአጭሩ የዩኒቨርሲቲውን ገጽታ እንደዚህ ካሳየዋችሁ ይበቃል ብዬ አስባለሁ። በቀጣይ አዳዲስ ነገሮችን ይዤ እመጣለሁ። አመሰግናለሁ። ቻናሉን ሰብስክራይብ ማድረግ አትርሱ። ቴንኪው